ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። ጎልን በተመለከተ ጨዋታው ሳይጀመር 4 ካለቀ በኋላ 7 ጎል ማግባት የተዘጋጀን ሰዎችን ብሬጭሱ አለ ጭሱ አሁን ጭሱ ጨረሰ። ሌላ ጊዜ ይመለሳል። አላቋርጥም ጀምሬ ሳይፍን ቀይሬ እንግዲህ ጉዱ የማያልቀው የኢትዮጵያ ከፍተኛ ሊግ ደሴ ከሶሎዳዶ ዛሬ ተገናኝተው ነበር። ከላይ የምታዩት ውዝግብን ያስነሳና 122 ደቂቃ የፈጀ ጨዋታ ሆኖ አልፏል። እንግዲህ ከላይ ስለተነሱ ውዝግብ አንዳንድ ነገሮች ልበላችሁ፣ ትኩረታችሁ ሳይበተን ለመስማት ሞክሩ። ያው ደሴ ከሶሎዳዶ ዛሬ ጨዋታ ነበራቸው። የሊጉ መሪ ሀላባ ከተማ ነውና ትላንት መሸነፉን ተከትሎ ዛሬ ደሴ ቢያሸንፍ ኑሮ ወደ 1 ነጥብ ይጠብ ነበር ማለት ነው። ብቻ እስከ 90ኛው ደቂቃ ደሴ 1-0 እየመራ ነበር። ከዛ 90ኛው ደቂቃ ላይ ለሶሎዳዶ ፍጹም ቅጣት መታገኙና ሶሎዳዶዎች አስቆጠሩትና 1-1 ነው። ከ90+3ኛው ደቂቃ ላይ እንደምታዩት ደሴ ይሄንን ፍጹም ቅጣት መታገኛል ማለት ነው። ደሴ ይሄንን ፍጹም ቅጣት ሲያገኝ ምንድን ነው ፔናልቲው ሲሰጥ ጎል አገቡ ማለት ነው። ደሴዎች ግን ዳኛው ፊሽካ አሰምቻለሁ ስላለ ፔናልቲ ተሰጠ። ፔናልቲው እንደምታዩት ላይ እንደምታዩት ሳቱት ደሴዎች ማለት ነው። ግን ኳሱን ሲስቱት እንደምታዩት ቪዲዮ ላይ ፎቶም ላይ አያይዝላችኋለሁ፣ እዚህ ላይ ፎቶ ላይ አያይዝላችኋለሁ። የሶሎዳዶ ተጫዋች ኦልሬዲ ቀድሞ ፔናልቲ ቦክስ ገብቶ ነበር። ስለዚህ በትክክል ዳኛው አይተው ስለነበር ፔናልቲ ይደገማል አሉ ማለት ነው። ከዛ እንደዛ ሲሉ የምታዩት እጅግ በጣም ከፍተኛ ነው ውዝግብ ይነሳል። ይሄ ሲነሳ እንግዲህ ድጋሚ ሀሳባቸውን ቀይረው ሽረውት በዛው አጸደቁትና መሻሩ ማለት ነው። 1-1 ጨዋታው አለቀ። ምናልባት ያንን ፔናልቲ ድጋሚ አግኝተው ደሴ ቢያስቆጥሩ ኑሮ እንዳልኳችሁ ወደ 1 ነጥብ ይጠብ ነበር። ደሴ እንግዲህ ተደጋጋሚ ይሄ የኢትዮጵያ ከፍተኛ ሊግ ላይ ፕሪሚየር ሊግ ለመግባት ጫፍ ላይ ደርሰው ከሚመለሱ ቡድኖች ውስጥ አንዱ ነው። ዛሬም እንግዲህ ከከፍተኛ የዳኛ ውዝግብ ጋር ይሄ ጨዋታ በአንዳቸው ውጤት ተጠናቋል። ስለዚህ ነጥቡን ባለበት በ4 ነጥብ ቀጥሏል፣ በ3 ነጥብ መሰለኝ በ3 ነጥብ ቀጥሏል ማለት ነው ልዩነቱን። ብቻ በጣም በከፍተኛ ሊግ ላይ በየጊዜው የሚሰማው ጉድ አያልቅም። ስለዚህ ውሳኔ ምን ሀሳብ አስተያየት አላችሁ? ስድቡን ተውትና በጨዋ ደንብ እናውራ። አትሳደቡ፣ ሀሳባችሁን በተለይ ቦታው ላይ የነበራችሁ ሰዎች በጨዋ ደንብ ታስረዱ፣ በጣም አሪፍ ነው። ለማንኛውም እናንተ ሀሳባችሁ ንገሩኝ። አላቋርጥም ጀምሬ ሳይፍን ቀይሬ እንዲህ ነበረ ካላልኩኝ ከትናንት ተሰምሬ መች ግድ ሰጥኝ አላውቅም። መንዛት መብራራት መታወቂያ ገኒ ሹምዬ አለ እንዴ? ሹምዬ ክፍለ ከተማ ሄደዋል። ምን ነው ሹምዬ ምን ነው ካልጠፋ ቀን ዛሬ ክፍለ ከተማ ሄደላ ሹምዬ። እሺ ሌላ ሰው ሊያድስልን አይችልም? ሌላ ሰው በእናትሽ ሪጅን እስቲ በፈጠሩሽ በቤተሰቦች ሪጅን። ይሄ የሱ ስራ ነው የኛ ስራ አይደለም። ስለዚህ ከሰዓት 9 ሰዓት ትመጣለህ። አረ በእናትሽ ተባበሪ። ምን ማለታችሁ ነው? ምን እኔ እንጃ። አሁንም ሽሮ ከልጅነት እስከ እውቀታችሁ ሽሮ። እኔ እኮ ምን ነው አመዳሙን ውላል ሁሌ ሽሮ ቶ መማነሹ ምንጨት አሁን ምንጨት ይሁን አረት ተረተራላችሁ። አዎ ትላለህ እንዴ ሆዳ ቁንጣኑንም አችሉት። 2 ምንጨት ከ2 እንቁላል ጋር ዝቅ በል አንተ ሽሮ እንዳይ ዝቅ በል። እንደው ለ5 ዓመት ሽሮ ከፍይላችኋለሁ። እኔ ነገደ ትንሽ ነገር መጋበዝ ደስ አይለኝ። የሽሮ እርሻ ገዛላችኋለሁ። ስማ እኔ ግን ዛሬ እንዴት ደስ እንዳለኝ ብታይ። አዎ እኔ ግን ትንሽ እየፈራው ነው። ሀብታም ወለድ የሚባሉ በሽታዎች አሉ። ስኳር፣ ደም ግፊት፣ ደም ብዛት የሚባሉ በሽታዎች አሉ። ለነገሩ ቀላል ናቸው። ገንዘብ ስላለን እኛ በግል አውሮፕላናችን ጠዋት ቁልፍ ከጠረጴዛ ላይ ነሳን ተረጋግጠን ሄደን ዛሯ እንደሚባል ሀገር ደማችን አስቀይረን እንመጣለን። እሱኛ ነው የሚመለከተው። በምግብ ከሆነ ግን እዚህ እንበላለን። ሽሮ ታዲያ መመናሹ ጋር ጋዴሚት እንዴ መጣችኋል እንዴ ልጆች? እንዴት ዋል ፍቅርዬ? መመናሹ ከዚህ በኋላ የምንጨባበጠው እንደዚህ ነው። መመናሹ ከዚህ በኋላ ደህንነት ቀና ብሎ አይንም። አልሰማውም እንዳለ ኢቢኤስ ላይ ሙሉ ቀን የሚታለፈው የኔና የሱ ቤተሰብ ያንተ ቤተሰብ እንዴ? እርግጠኛ ሲሆን ንብረት አለ ወይዘሮ መመናሹ። የፕሌን ቲኬት ቆርጥልሻለሁ። ጋቢና ተቀምጠሽ ነገደደና እኔ እስራኤል ሀገር ሄደሽ ትሞለኩሻለሽ። ካንተ ጋር ጋቢና ውስጥ ተቀምጬ በአውሮፕላን? አይ ከኔ ጎን እንኳን አትቀመጭ። እኔ በግል አውሮፕላን ነው የምመጣው። አረ ተመስገን። ባንዴ መርሳት ከባድ ነው። እኔ ነገደ ገና ላንቺ ከዚህ በኋላ እንደው መመናሹ የሚባለው ምግብ ቤት ይቀርና መማ አክሲዮን። ምንድነው ደግሞ አክሲዮን? እሱ ይከብድሻል። እኔ በግል ወይ ይምላላችሁ ወይ አንተ
እውነቱን ውሸት ሳታውቅ ዝም ብለህ ዲም የተረጋግጥና እኔ ራሴ አልገባኝም። ገና ጥርስ እንዳለ ሰው ትስቃለህ። አሁን አስጨኛለሁ ባክ 2 ኮንተነር ጥርስ አለ መርከብ ላይ እሱ ሲወጣ ነው። ብሬ ጭሱ አለ። ጭሱ አሁን ጭሱ ጨረሰ። ሌላ ጊዜ ይመለሳል። የባሰ ከስሏል በለኛ። እስቲ ሌው እባክህ። ማን አንተ? ራሱ ማን ነህ? እኔማ ልጁ ነኛ። እኔ አላምንም። ብሬ ደፍሮ ወለደ? ኧረ በሕጋዊ ጋብቻ ነው የወለደው። አይ ሴት ይፈራ ነበር ብዬ እኮ ነው። ይሄን አላምንም። በቃ በደንብ እየተረበ ያሳምንሃል። ግባ። ያው ብሬ ማይ ኦልድ ፍሬንድ ፕሊዝ ሃግ ሚ። ብሬ ምን ነው አላወከኝም እንዴ? አዎ አላወኩም። ረስታኝ ነው ልጅ ብርሃኑ እንዴ? ዳድ ነው ልጅ ያልከው? ታዲያ ምን ልበለው? እስካሁን እናትና አባቱ ቤት እየኖረ ልጅ ልበለው እንጂ። እኛም እኮ ነግረነዋል። ጎርምሳል ከእናት ከአባት ቤት ውጣ ብንለው አልሰማለም። እንደውም ጎበዝ ነው ከእናቱ ጀርባ ላይ ሞሩ። ሰይፈ እኮ ነኝ ብሬ። አላስታወስከኝም? አላስታወስኩም። እንኳን ላስታውስህ ከነጭራሹም እንደዚህ አይነት ስም አላውቅም። ድሮ ያረፈበት አስተማሪ ኩርኩም በቃ የመርሳት በሽታ መጣብህ አይደል? እኔ ነበርኩ እኮ ሲያለቅስ ማባው። ከበፊትም ጀምሮ ፍሬንድ ነበራችሁ። አስተማሪ ቀጠቀጠው ነበር። ታዲያ ጸጉሮቹ እኮ አስተማሪ ሲያው ላለመመታት አምልጠው በዛው ቀሩ። ጸጉሩ ተመልጦ ቀረ። ወይኔ ዳድ። ጎልን በተመለከተ ጨዋታው ሳይጀመር 4 ካለቀ በኋላ 7 ሁሉ እናገባ የተዘጋጀን ሰዎችን ልክ እንደ ቲያትር እሱን ነው ማሳየት የምንፈልገው። ጎልማ ማግባት ይቻላል፣ ምንም እኮ አይደለም። ቢያቅተን ወደ ራሳችን ጎል ማግባት አያቅተንም። አሁን በሰሙት ሁኔታ አንዳንድ ነገሮች እያለፉብን ስለሆነ አስተላለፋችንን አንናገርም። ግን ከመካከላችን ወዲያው ኪፐር መሆን የሚችላል፣ ወዲያው ደግሞ ኢሚዲየትሊ 11 ቁጥር ሆነ መጫወት እንችላለን። ግን ይህን ሚስጥር አናባክ። ለመሆኑ አሰልጣኛችሁ ማን ነው? ይህም ራሱ ሚስጥር። ሰሞኑን ማህበራዊ ሚዲያ ላይ በጣም ሲንቀሳቀስ የነበረ ስዕል መቼም ተመልክታችኋል። ደስ የሚል በጣም የሚያስቅ የሚኪን የሳሎን ስዕል ካያችሁት ሰዓሊ አብርሃም ነው። እሱ ነው እንዴ? አዎ ነው እንዴ? አዎ። እና በጣም ጎበዝ ሰዓሊ ነው። አይተው ነው የሚያስቅ። አይቲቭ ነው። አይ ግን ሶሪ አንዴ ሶሪ ማለት አይ ቆይ እንትን ከማለታችን በፊት ማለት የኔን ፍቃድ ማግኘት አልነበረብህም እንደዛ ለመሳል? ካሪኬቸር ኖርማሊ ያው በሌላውም ዓለም ይሰራል። አይ ሌላ ራሱ ጉዳይ ነው። ግን የኔን ስዕል የኔን መልክ በዛ ልክ ስታበላሽ ገብቷል። እኔ ቆይ እኔ መልኬን እኔ እኮ ኢሜጂን ነው የምሸጠው። እኔ መልኬን የምሸጥ ሰው ነኝ አይደለ? ማለት ከስራዬ አንዱ እዚህም እኮ የምቀርበው ምናምን መልኬን ስራዬን ለመሸጥ ነው። እንደዛ አበላሽተህ ይሄ እኮ ራሱ አርት እኮ ነው ሚኪዬ። አሁን ስታየው እኮ ለጊዜው አይተዋል። በጣም ቫይራል ነው የወጣው። ብዙ ሰው ደግሞ በጣም ቫይራል የወጣው እኮ ስለተበላሸ ነው እንጂ አይደለም። ከዚህ በፊትም እኮ በእንደዚህ የሚስሉ ሰዎች አሉና አይ እንደፈለጋቸው የራሳቸው ጉዳይ እኮ ነው። እኔ የፈለጋቸውን መሳል ይችላሉ። ግን እኔ ሳልጠየቅ በዛ ልክ መልክ ያበላሽ እንዴ አመረ ቫይራል እሺ እኮ ሌሎች ሰዎችም ይሳላሉ። ታዋቂ አይደለም ይሄ በጣም እና እንደዚህ የሚል ሰው አጋጥሞ አያውቅም። ኦኬ
አብርሃም ደነገጥ የመጀመሪያዬ ነው። እኔ ይኸውልህ ሲጀመር ይሄ ፕራንክ የሚሉት ነገር በጣም ነው የምጠላው። እንደው ለሱ ብዬ ነው የተባበርኩት፣ ይቅር በለኝ። አይ ኖርማሊ የኔ ኢንቴንሽን በጥሩ ኢንቴንሽን ስለሆነ የሰራሁት አልደነገጥኩም። ይደርሳል አይደርሰውም ወይ እያሉ ማዘር እኔ ልነግራችሁ ነበር የምታወራው ከማዘር ጋር ነው እንዴ? በጣም የሳኩት የምሬን ነው የምልህ። ማለት እንዴት አድርጎ አሰበው ብዬ ማለት ነው። ይሄ የሙያ ዘርፍ መሆኑ ራሱ አላውቅም። ከዛ በኋላ ነው በጣም ሪሰርች አድርጌ ሚኪ ግን እኩል ያስደነገርከኝ። እኔ ራሱ ደነገጥኩኝ። ከአብርሃም ልክ ማሮና ጆሲ ናቸው። አንደኛ አርቱንም አውቀዋለሁ በጣም ኢንጆይ አድርጌዋለሁ። እንደውም ቫይራል ከወጣ በኋላ የራሴ ፌስቡክ ፔጅ ላይ ለጥፍ ያለው እንዲህ ነው የሚውል ሰዎች እንደዚህ ነው የሚያዩኝ ምን ትላላችሁ ብዬ ሁሉ እኮ ለጥፍ ያለው እና ኖርማሊ አክቹአሊ በደንብ ያልደነገጥኩትም ያው የአክቲንግ ብቃትን በጣም አደንቃለሁ። በትወና ብቃት እኔ በጣም አድንቄያለሁ። ሆነት በጣም በጥሩ ኢንቴንሽን ነው በዚህ ልክ የሰፈር ልጆች ማስፈራሪያ ሆኛለሁኝ። ማታ ሚኪ እንደዚህ ይቀየራል ወያት ነው ምናምን መባል ተጀመረ። እውነት ሚኪ እንዴት እንዳሳቀኝ ልነግርህ አልችልም። ሙያው ዘርፉ መርጣው ነው ወይስ በፍላጎት ነው የገባው? አንተ ካሪኬቸር ጀስት ጎን ለጎን የምሰራው ነገር ሌላ የጥበብ ስራዎችን የምሰራለው፣ ግን ካሪኬቸራውን ለኔም እያሳቀኝ የምሰራው አይነት ስራ ነው እና የሰውም ሪአክሽን ደግሞ እንደዚህ ነው። በአብዛኛው ይወዱታል የተሰሩትን ፕላስ ጀስት የሚያዩትም ሰዎች ይወዱታል። እኔ እንጃ ወንዶች ላይ ያስቃል፣ ሴቶች ላይ የሚያስቃል። እስቲ እናያለና ግን ካሪኬቸራውን ኢትዮጵያ ውስጥ ብዙ የተለመደ አይደለም አይደል? አንዳንድ ሰዎች ጋር ነው የሚሳለውና አንተ ጋር እንዴት ነው ፊድባኩ? የሰዎች ፊድባክ ጥሩ ነው። እስካሁን ያለው ነገር ጥሩ ነው። በአብዛኛው ጥሩ ነገር ነው ያለው እና ኢቭን ቃሉንም ራሱ በቃ እንደ ትሬንዲንግ ነገር ሆኗል። አዎ ቲክቶክ ላይ ራሱ ጉልጥምት ወይም ደግሞ ጉልጥቤክስ ነው የሚለው። ምን ማለት ነው? እንዴት አወጣው? ያና የተለየ ትርጉም የለውም። አሁን በኋላ ላይ ቼክ ሳደርግ ያው የሁለት አጥንት የሚገጣጠሙበት ቦታ ነገር እንደ ጆይንት ነገር ነው እና የአፈወርቅ ተክሌን ካሪኬቸር ስሰራ ፊታቸውን የሳቸው ይሄ ቺክ ቦናቸው ምናምን በደንብ ይወጣል። ይሄ አንጉላር የሆነ አይነት ፌሻል ካራክተር አላቸው እና ጀስት ቃሉ መጣልኝ እና አንድ ኮሜንት ላይ እንደውም በጣም ነው እንደ ጎለጠመው ምናምን ይሆናል። እንዴ አላየሽ እኔ ጉልጥምት እኮ ይኸውልሽ መገናኛው እንደዚህ ነገር እኮ ነው የሚከተል አይኑ ላይ ነው የሰራኸው። ተጫወትክብኝ። በጣም ብዙ እይታ ነው። ቀርታል አልፈራህም? እኔ ማፈር ይቻላል። በሽታ ብቻ ነው። ዛሬ ላስት ዴይ የመጨረሻ ቀን ፊልሙ 80% የሚያልቅበት ቀን ነው እና ደግሞ ያው ውሃውም እየገባ ነው። ይሄንን ውሃ ለማግኘት 3 ቀን ፈጅቶብናል በልመና። አዎ የውሃ ቦቴ ያጣን በጣም ነበር የተቸገርነው። አሁን ዛሬ ደስ ይላል። አዎ እግዚአብሔር ይመስገን። አዎ የሚደገም ሲል ነው። ምክንያቱም ጉድጓዱ አልሞላ ብሎን አሁን የእግዚአብሔር ረድቶን እንግዲህ በተፈጥሮ ዝናብ ዘንቦ ሞልቷል እና የሚደገም ሲል ነው። ሙሉ አልከፈሉም እንዴ? አለፈና እዚሁ ስባት ምንም ያገለኝ አንተው ግን የርኩ ነው ወደ ውስጥ እሷን እንጨታለን ጂ አኳሪ ነን የዛሬ ቻሌንጅ ውሃው ነው። ውሃውና ቅዝቃዜ በጣም ከባድ ነው። ብርዱ ከባለፈው ይበዛል። አዎ ከባለፈው ይበልጣል። ይኸኛው አይ ቲንክ የባለፈው ትንሽ ይሞቃል። አዎ መሰለኝ እንደዚህ ያለውን ነበር። አዎ ይሄ ግን ባለፈው ውሃው ስላልሞላ እንደምንፈልገው አልሰራንም ነበር። አሁን ግን ያው ዝናቡ አግዞን ሞልቶ
በደንብ የሚፈልገው ልክ እንደተጻፈው ነው የሰራነውና ደስ ይለኛል። ይሄው በጣም ቀዝቃዛ ውሃ ነው። የዝናብ እዚህ ውስጥ ለአንድ ሰዓት ተኩል ምናምን ካሜራማኑ የሆነ ታይም ነው፣ ግን በቃ ስራ ነው። ደስ ይላል በጣም። በዚህ አጋጣሚ አክባሪያቸው ነኝ። እኛ ከውጭ በሞኒተር ቢሆንም የምንከታተለው ለአንድ ሰዓት ምናምን ያክል ውስጥ ነበሩ። ሶ ምስጋና ይድረሳቸው በዚህ አጋጣሚ። ኢንዲንግ ነው ያስጨነቀኝ ነበር። እግዚአብሔር ይመስገን። ስንታየው ማለት ወሳኝ የማሳው ባለቤት እሱ ነው። እሱን የተባበረን እንግዲህ በጣም አክባሪያችን ነው። የዚህ ፊልም የጀርባ አጥንት ማለት ስንታየው ነው። ቪቫ ስንታየው፣ ቪቫ ቪቫ። አሁን ቻው በማለት ትተባበረኛለህ። አትሌት ቀነኒሳ በቀለ በዝግታ ከፊልም ዓለም ስገባ የጌዲዮን ሪያክትስ ቤት ነው መድረሻዬ። አብረን እንገረማለን፣ አብረን እንስቃለን። ለዚህ ቆንጆ ጊዜ ከልብ እናመሰግናለን። ሁላችሁም ቤተሰቦቼ ናችሁ።